በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ መድኃኔ ዓለም በአማርኛ። እግዚአብሔር አምላክ አባታችን፣ ወዳጃችን፣ ፈጣሪያችን፣ አምላካችን፣ ወዳጃችን፣ ተስፋችን፣ መመኪያችን፣ ጠባቂያችን ሁላችንን ሕዝበ ክርስቲያንን በመንፈስ አጠንክረን አሜን። ሰላም ለዝክረ ስምከ መድኃኔ ዓለም ሆይ ምስጋናን ሁልጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ለስም አጠራር ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በሞት የሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሞት ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። ሰላም ለዝክረ ስምከ መድኃኔ ዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ስላለው ርዕስህ ስርዓተ ርዕስህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ከሰማያ ሰማያት ወርደህ ከድንግል ማርያም ተወልደ በስጋ በእሲ በአርያም በተገለጽክበት ወራት እናታችን ሔዋንን ያሳታት ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘን በለቅሶም ተዋጠ። ሰላም ለገጽከ መድኃኔ ዓለም ሆይ ከሁለት ቀራንብቶች ጋር የሚያንጸባርቀው አመፀኛን ከዳተኛ በማስደንገጥ ብቻ ለሚያብረከርከው ለገጽ ግርማ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጥአን ማዕበል ባህርን እንደምትከሰው መጠን አቤቱ በገሃነም እሳት ከመቃጠልና ከሲኦል ትላትል ቁንጫ ቸርነታ አድነኝ። እሳቱም አይጠፋ ትሉም አያንቀላፋ እንደ ጋለ ብረት እንደተሳለ ምሳር ነውና። ሰላም ለዓይንትከ መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝና ድሆችን ለሚመለከቱ ዓይኖች ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ላይ ተቀምጠ የባህሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኮለኛ አድናት። አቤቱ ባህሩን አድርቀህ ደረቁን ሳር የምታለመልም ክሎት ያለ አሸናፊ አምላክ ነህና። ሰላም ለመላእክቲከ መድኃኔ ዓለም ሆይ ሕማም ተጻፈውን ለመቀበል ለተዘጋጁ ጉንጮች ሰላም እልሃለሁ። ሕሊናንም ደስ ለሚያሰኝ አጽናፍህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ አንተ በቀያፋና በሐና አደባባይ ፊት ቆምክ። አቤቱ የኔን ጥፋት በአንተ ዘንድ ተፈላጊ አይደለምና እንደሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ሰላም ለአፉከ መድኃኔ ዓለም ሆይ አቤቱ እንደከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍና ከናፍር ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራትን ማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ህሩም ኔ የምትሏን የፍርድ ውሳኔ እንዳታሰማኝ ማጸናሃለሁ። ሰላም ለአስናኒከ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት ለሰበከ አንደበትህ መለኮታዊ አስናኖችህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት በፊት ባቆመኝ ጊዜ አቤቱ ገጸ ምሕረትህን አትመልስብኝ። ሰላም ለቃልከ መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል ለተናገረ ቃልህ ሰላም እልሃለሁ። በመስቀል ላይም በሰቀሉ ጊዜ ጎንህንም በጦር በወጉት ጊዜ አንዳችም የተቃውሞ እስትንፋስ ላልተነፈሰ እስትንፋስ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ የሰራሁትን ኃጢአቴን ይቅር በለኝ። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴን ጥፋት እንዳያገኛት በፍጹም ትጋት ደጅ እጠናሃለሁ። ሰላም ለጉርዕከ መድኃኔ ዓለም ሆይ ክቡር ልዑል ለሚሆን ጉርዕክ ሰላም እልሃለሁ። በገመድ ለተሳቡት ከሳድህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ይቅር ብዬሻለሁ በለኝ። ከአንተ በቀር ይቅር ባይ የለምና። ሰላም ለመታክፍቲከ መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርጉተ መስቀልን ለተሸከሙ ተንገላቱ መታክፍትህም ሰላም እልሃለሁ። ዙፋኑን በዘባነ ኪሩቤል ላዘጋጀ ዙፋንህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆነ በቅዱሳን ወዳጆች አማላጅነት እማጸናሃለሁ። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብታላችኋልና።
ሰላም ለእንግድህ ከመድኃኔዓለም ሆይ የአዳምን ዘር ለማዳን በጠቅላላው ለዓለም ቤዛ ለመሆን ሕፃን መስቀልን ልታቀፉ ክንድና ደረትህ ሰላም አለው። ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሩትን ጠላቶቼን ሁሉ የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው ብለህ እንዳስተማርክ ይቅርታን ታደርግላቸው ዘንድ ማጸናለሁ። ሰላም ለአዳዊ ከመድኃኔዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደም ለተቸነከሩትና በደም ለተጠመቁ እጆች ሰላም እልሃለሁ። በሌሊት የሚዘዋወረውን ድንገተኛ ጠላት በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረህ የምታስፈጽም ቸር አምላክ ነህ። አቤቱ ከጎንህ የፈሰሰው ደም መብረቅ ከላይ ታች በተንቆለቆለ ጊዜ ድምፀ ጉናው ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩና ከመድኃኔዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድና ወርቾችን ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባኝ ዘንድ እለምንሃለሁ። ሰላም ለንሃ ከመድኃኔዓለም ሆይ የእናታችን ሔዋን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችና ዓለማትን ሁሉም በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጢአን ነፍስ መጠጊያ አንተ ነህና ለዓለምም የምታበራላት እውነተኛ ፀሐይ አንተ ነህ። ሰላም ለአስፋረ እድ ከመድኃኔዓለም ሆይ የ10ቱ ቃላት ኦሪት ትእዛዝ ስለተጻፈባቸው ንዑዳት ክቡራን ለሚሆኑ እጆች አጽፋር ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዘበዝ እያሉ እንዳይዘባበቱብኝ በየጊዜውና በየሰዓቱ ልመናዬን ሲያቀርብልህ ፈጥነህ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦ ከመድኃኔዓለም ሆይ ሐዘን ትጋሴ እንደሚያስወግድ መለኮታዊ ጎንህ ሰላም እልሃለሁ። በዓለም ሁሉ ላይ በጭንቅና በመከራ ላይ የሚገኙት እንደሚያረጋጋ አምላካዊ ከርስህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለብህ ባህረ ምሕረት እንደመሆን የቸርነትን ቃል መቼ ታሰማኝ ይሆን እያልኩ ጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብከ መድኃኔዓለም ሆይ ናዝራዊ የተባልክ ለእግዚአብሔር ነቢይ በመንፈሳዊ ለተባልክ ለአንተ ለመድኃኔዓለም ክርስቶስ ቦና ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ስለ ትህትና ሕፃን ወራጋዊ እየተባልክ የምትመሰገን አንተ በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበርታቱ። አቤቱ ለትዕግስት አንክሮ ይገባል። ሰላም ለመካሄድ ከመድኃኔዓለም ሆይ እንደ አጥቢያ ኮከብ በግራና በቀኝ ሆነው ለሚያበሩ 2 ኩልያትኮች ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በአካል 3 በባህሪም አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን እንኳን ሕይወታቸው ነህና አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን። ሰላም ለሕሊና ከመድኃኔዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛም ከሰሜን እስከ ደቡብ በአራቱ ማዕዘነ ዓለም ለሚያንጸባርቀው ሕሊና ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንን ዘርግተህ የተቀመጥክ አንተ ነህ። የአብንም ፈቃድ ትፈጽም ዘንድ ከሰማይ ሰማያት ወደዚህ ምድር የመጣህ አንተ ነህና ክቡር ምስጉን አምላክ ነህ። ሰላም ለአማቱ ከመድኃኔዓለም ሆይ የኃጥአን ሰው ውስጣዊ አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውስጣዊ ገንዘብህና ለአማኦትህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋት፣ ጥል፣ ጭቅጭቅ፣ ንዝንዝ ሁሉ አድነኝ። በሰማይም በምድርም በባህርና በየብስም ሁሉ ያላንተ ቸር ሰው ወዳጅ ንጉሥ የለምና። ሰላም ለእምብርት ከመድኃኔዓለም ሆይ በአምሳለ ቅዱስ መስቀል ማዕተብን በገብረ መንፈስ ቅዱስ ለተማተው እምብርት ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግር ከፈተና አድነኝ። አባትህን በንሳ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ። ከአንተ በቀር ማውቀው ዘመድ የለኝምና። ሰላም ለሐቂከ መድኃኔዓለም ሆይ የሲኦልን በር የናሱን መዝጊያውን ሰባብረህ ቀጥቅጠህ ብረቱን ቁልፍ እንደ ሰም አቅልጠህ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ-አርያምን ለተጎናጸፈ አቆያጾችህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆን መጠን
በሚሄድበት መንገድ ሁሉ ቀና ጎዳናውን ምራኝ፣ የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና። ሰላም ለአብራኪከ መድኃኔዓለም ሆይ ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶች ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔ ናና። አቤቱ ጌታዬ አንተ ለዓለም ግርማ ሞገስ ነህና። ሰላም ለሰኮና ከመድኃኔዓለም ሆይ ፍጻሜ ፍቅር ወሰላም ለሆነ ተረከዝ ሰላም እልሃለሁ። ዓለሙን ለማዳን ከሰማይ ሰማያት የወረድክ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽና ኃይል ስትሆን እንደ ደካማ ሰው ክቡዱን ዕፀ መስቀል በመሸከም ምንኛ ድካምና መከራን ልታገስ ቻልክ። ለዚህ ረቂቅ ትህትና አንክሮ ይገባል። ሰላም ለመካሄድ ከመድኃኔዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩ ጫማዎች ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ቅርብ ባይ ቸር እግዚአብሔር እንደመሆን መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ይቅር በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። ሰላም ለአጽቢ ከመድኃኔዓለም ሆይ በለቢሰ ስጋ ለደከመና ለወዙ ጣቶች ሰላም እልሃለሁ። በጎዳና በድንጋይ እንቅፋት ላልተሰናከሉ እግሮች አጽናፈም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ በወዲያኛ ያለው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ሰላም ለቆመ ከመድኃኔዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆመ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ግዙፍ ስጋን በተላበሰ አንደበቴ ልመናን ሳቀርብልህ አሳልፈ ለጠላት አትስጠኝ። ለአንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክዕ ከመድኃኔዓለም ሆይ ለጻድቃን ያደለ ኃጢያንን ለማዳን ራሱ በራሱ ለተጥለቀለቀ ስነ መልክ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይም ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስ ከመድኃኔዓለም ሆይ በመስቀል ላይ ልዩ ልዩ አምላካዊ ተአምራተ ሕማማተ መስቀልም ከተፈጸመ በኋላ በገዛ ስልጣን ለተፈጸመው ጸአተ ነፍስ ሰላም እልሃለሁ። ልዩ መዓዛ ላለው በደነ ስጋህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያ ሰዓት ነው ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግዝተ ስጋ ከመድኃኔዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ስጋ ሰላም እልሃለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህም ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በአይሁድ ወገኖች ቅናት ሞተ የሔዋን ልጆች ባልተቀበሩበት አዲስ በሚሆን ታነጸ የህንፃ መቃብር ተቀበልክ። አቤቱ ሞት የማይገባ ለአንተ ከምስጋና ይገባል። ሰላም ለትንሣኤ ከመድኃኔዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ ለጻድቃን ትንሣኤ ለተገለጠ ትንሣኤ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ ዝግ ቤት ገብተህ ደቀ መዛሙርትህን በጦር የተወጋ ጎኔን በችንካር ቸነከሩ፣ እጅ እግሬን ተመልከቱ አልካቸው። ሰላም ለትንሣኤ ከመድኃኔዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልኩ ስፍር ቁጥር የላቸውን ታምራትን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድን እንደመሆነ መጠን እኔን የደካማውን አገልጋይህን ልመና ተቀብለ ከዚያ እርጉም ከሚሆን ጠላቴ እጅ አድነኝ። ሰላም ለእርገት ከመድኃኔዓለም ሆይ በአውሎ ንፋስ በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመቃብርት በመባርቅት የሰረገላ ዘባን ለተከናወነ እርገት ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግስቱም ለዘላለም አገዛዙም ከትውልድ ትውልድ ነው እያሉ የሰማያውያን መላእክት በየዕለቱና በየሰዓቱ ያመሰግነዋል። ሰላም ለእርገት ከመድኃኔዓለም ሆይ የቃል ኪዳኑን ስነ ስርዓት ለፈጸመ እርገትና ሁሉን ለማዘጋጀት በኋለኛው ዘመን ለመጣ አመጣጥ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ
ቅድመ ዓለም የጌትነት ክብር በአባት ዘንድ የነበረ በዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ መንፈስ ቅዱስ የኃጢአትን ሽቱ በማቃጠል አቤቱ እርሱ ኃይሉን ይግለጽ። ሰላም ላምቦም ሰብ ከሰው ወገን ማንም እንደኔ ኃጢአት የሰራ የለም፣ እንዳንተም ያለ መሐሪ ቅርብ ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆን መጠን በኋለኛው ዘመን ለመፍረድ በመጣበት ጊዜ ከጎን በፈሰሰው ደም ኃጢአቴን እጠብልኝ። አሜን።